ትላንት እንግዲህ አብዛኛው ኦዲየንስ ወደ ጋሽዬ ላይ እጃቸውን እየጠቆሙ ነው። እሱም ትላንትና ከሄርሜላ ጋር አንዳንድ ቃል በተለዋወጡበት ሰዓት አንዳንድ ቃላቶች ትንሽ ኦዲየንስን ረብሿል። እንዴት ለምን ብሎ እንግዲህ አብርሽን የሚታሰር አይነት ነገር የተለያየ ነገሮችን ሀሳብ እየሰነዘሩ ይገኛሉ። ያው አሁን ላይም ታውቃላችሁ በሶሻል ሚዲያ ላይ አላስፈላጊ ነገሮችን እያስተላለፉ ያሉትን ለማህበረሰቡ ለህዝቡ ጥሩ ነገር የማያስተላለፉትን ሰዎች ህግ ወደ ምርመራ እየወሰደ ነው ያለው እና አሁንም ይሄ የአብርሽን ጉዳይ ከዛ ጋር እያያዙ ያሉ ሰዎች አሉ። ግን ያ ነገር መሆን የለበትም። ሰላም ተወዳጆች እንዴት ናችሁ? ለቻናል ላይ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡ ነው። እንግዲህ ትላንትና ከጋሽዬ ጋር ተገናኝተው እንግዲህ አውርተዋል። ሲያወሩም እንግዲህ አንዳንድ ነጥቦችን ጋሽዬ ጣል ጣል አድርገዋል። ዛሬ ወረቀት ይዤ አልመጣሁም፣ ግን እኔ ግን የምፈልገው ወረቀት ላይ እንዲፈርምልኝ ነው በአለች ሰዓት ላይም ችግር የለም ይፈርምልሻል የሚል ነጥብ ጥለዋል። ያን ያሉበት ምክንያት እንግዲህ እሳቸው ያውቃሉ። ሲቀጥል ደግሞ የእኔ ልጅ እኔ ካልኩት ውጪ እኔ እንዳልኩት ነው ከዚህ በኋላ ሊሆን የሚችለው ማንንም አልሰማም ብሏል ጋሽዬ። ይሄንም ይመስለኛል ሰውን እያስቆጣ ያለው። እንግዲህ ጋሽዬን እውነት የሚሰማ ከሆነና እሳቸው ነገሮችን ኮንትሮል ማድረግ መቆጣጠር የሚችሉ ከሆነ ለምን እስከ ዛሬ ልጃቸውን ሊቆጡት ልጃቸውን በቃ ሊገጹት አልተገባም? ያ ነው ሰውን እያስቆጣ ያለው። አብርሽም ደግሞ ይታሰር ገረመኔ እየተባለ ያለው እንግዲህ አብዛኛው ሰው ያው ቅድም እንዳልኳችሁ መግቢያ ላይ የማይሆን ስራ የሚሰሩትን ሰዎች ህግ ለፍርድ እያቀረበ ስለሆነ ነው። አዎ ለትውልዱ አንዳንዴ የምናቀርባቸው ነገሮች የምናስተምራቸው ነገሮች ጥሩ ሊሆኑ ይገባሉ። ግን ደግሞ አብርሃም ደግሞ በጣም ለብዙ ዩቱበሮች የገቢ ምንጭ የሆነ አብዛኛው ሰው የነሱን ፎቶ የነሱን ምስል ተጠቅሞ ብዙ ነገር እየተጠቀመ ነው ያለው እና አብርሃም ማለት ራሱን የሚወድ ሰው ብቻ አይደለም፣ ራሱ ተጠቅሞ ሰውን መጥቀም የሚችል ሰው ነው እና አንዳንዴ የሰዎች መልካምነትን በትንሽ ነገር ማበላሸት የለብንም። ሊበላሽም አይችልም። እውነት ደግሞ ማወቅ ያለብን ሁለቱ ታርቀው ነገ ላይ ኋላ የምንቀረው እኛ ነን፣ ተከታዮቹ ወይም ኦዲየንሶች ናቸው ወደ ኋላ የምንቀረው። እነሱ ነገ ላይ አብሮ የማይሆኑበት ምንም አይነት ምክንያት የላቸውም። አዎ እየሰሩ ያሉት ነገር ስህተት ነው። አዎ የማይሆን ነገር ነው እየተደረገ ያለው። እውነት ደግሞም ከሆነ የሰው ልጅ በይቅርታ ብዙ ነገሮችን ማለፍ ይችላል። ያው ግን ትንሽ ይሄኛው ነገር ወጣ ያለ ሆነ ማለት ከነገሮች ያፈነገጠ ሆነ። ስለዚህ ሩታም በትክክለኛው መንገድና እውነት ፍቹን ፈልጋው ከሆነ ትንሽ ማለት አብርሃምም ፍቹን አይፈልግም። እሷ ፍቹን ፈልጋለሁ ስላለች ግን አብርሃም ፍቹን አይፈልግም። በቃ አብሯት መሆን ይፈልጋል። ሩታም ደግሞ ያስታውቅባታል እንደምትወደው ስቲላውን እንደምትፈልገው የሆነ ውስጡ ያለው የፍቅር ስሜት እንኳን ምንም የቀነሰ ነገር የለም። ስታየው እንኳን የበረው በስስት ነው። ግን ትናንትና እሱ ጥሏት ነው የሄደው። ግን ጥሏት መሄድ አልነበረበትም። ቢያንስ ሀሳቧን ሊያዳምጣት የምትለውን ነገር ሊያዳምጣት ይገባ ነበር። ለምን የጉዳዩ ባለቤት እሱ እስከሆነ ድረስ ገብቷቸዋል። ይሄ ትዳር ነው፣ ይሄ ህይወት ነው። እሱ አሁን ላይ እየተረዳ ያለው እኔ ሰላም ሳገኝ እሷ ደስ አይላትም። በቃ ሰላሜን አግኝቻለሁ። ሰላም እኮ ያለው ከባለቤትና ከልጅ ጋር ነው። ምንጊዜም ሰላም የሚገኘው ከራስ ከሆነ ሰው ጋር ነው። ሩታ ማለት ግማሽ አካል ናት። ልጅን ያክል ነገር በረከት የሰጠችክ ናት። ስለዚህ አብዛኛው ሰው እየጠላ ያለው አንተን ሳይሆን የምትሰራቸውና የምታከናውናቸውን ነገር ነው እየጠላ ያለው። አዎ በነገርሽ ሄርሜላም እኮ አሁን ላይ በቃ አላደለ ነገሮች ደግሞ ጋፕ ሲሉ እኔ እኮ ከሱ ምንም የምፈልገው ነገር የለም፣ በቃ በሲስተርና በብራዘር ነው እየቀረብኩት እንጂ ሌላ ምንም አይነት ግንኙነት የለንም ብላለች። አሁንም ደግሞ ያን ነገር ማለቱ አይቀርም። ግን ደግሞ አንድ እህትና ወንድም የሚያደርጉት ነገር አይደለም እነሱ እያደረጉ ያሉት። ማለት ገደብ አለው። የእህት ቦታ አለ፣ የባለቤት ቦታ አለ፣ የጓደኝነት ቦታ አለ። ሁሉም የየራሱ ቦታ አለው። ሩታ የሚስትነት ድርሻ ነው ያላት። ሄርሜላ ጓደኛ ድርሻ ናት። ግን አንድ ባልዳር ደግሞ የሆነ ቤስት የሆነ ክሎዝ የሆነ ፍሬንድሺፕ ያላት ሴት ጓደኛ ልትኖረው አይገባም። ጓደኛው ሚስቱም ሁሉ ነገሩም ልትሆን የምትችለው ያችኛዋ ሴት ናት፣ አብረው ያለችው አጋሩ ማለት ነውና ስለዚህ አሁን ነገ ላይ የሆነ ነገር መፈጠሩ አይቀርም። ለምን ትላንትና ሩታ ነገሮችን በተረጋጋ መልኩ ነው እንደውም ስትናገርም የነበረው። ጋሽዬንም ስታዳምጣቸው ነበረ። እሳቸው መቸገር እንደሌለባቸው ሁሌ እሳቸው ነገሮችን እሳቸው መፍታት እንደሌለባቸው ባለጉዳዮቹ አብርሃምና ሩታ እንደሆኑ ችግራቸውን እነሱ በጠረጴዛ ዙሪያ ቁጭ ብለው ማውራት እንዳለባቸው ነው። ግን አብርሃም ደግሞ ያንን ነገር አያደርግም። አብርሃም አንዳንድ ጊዜ
የሆነ በመሄድ በመሸሽ ነው ነገሮችን የሚፈታቸው። እንዴት ነው ተናግሮ ማሳመን አይችልም። የሆነ አቅሙ የለውም። አንዳንዴ ወይ በዝምታ ነው ወይ አንዳንዴ ደግሞ ጥሎ በመሄድ ነው። ግን ያ ነገር መሆን የለበት። ነገሮችን መጋፈጥ መቻል አለብህ። ይሄ ህይወት ነው። ይሄ ትዳር ነው። በጣም ለብዙዎች አርአያ የምትሆኑ በጣም ለብዙ ሰዎች ብዙ ነገሮችን ያስተማራችሁ በጣም ብዙ ተከታይ ያላችሁ በጣም በሰው ልብ ውስጥ ያላችሁ ሰዎች ናችሁ እና ቢያንስ ነገሮች ተስተካክለው አብራችሁ ሆናችሁ ነው እኛ ማየት የምንፈልገው። ግን ደግሞ ትናንትና ጋሽዬ በተናገሩት ነገር አብዛኛው ሰው አላደለ የተወሰነ ነቀፌታ ምናምን ነገር አለው። ያ ደግሞ ሆነ የለበትም። ለምን እኚህ አባት አንድ ቀንም መጥፎ ነገር እንኳን ተናግሮ አይቆም ሶሻል ሚዲያ ላይ እውነት ለመናገር ማለት ነው። በጣም ስብዕና ያላቸው መልካም ትሁት አባት የሚያሳሱ ሰላም እንኳን ሲሉ በመላ ዓለም የምትገኙ በተለይ በውጭ ሀገራት ያሉ እህት ወንድሞችን ሰላማችሁ ይዛ መርቀው ነው እና ትሁት አባት ናቸው። የሰው ልጅ ደግሞ ለልጁ ሲል ዋጋ ይከፍላል። ለልጁ ሲል እኮ ብዙ የማይገባ ነገር ያደርጋል። ለምን ልጅ ነው ይሄ ልጅ አብርሃም ማለት ልጃቸው ነው። ገብቷቸዋል። የፈለገውን ዋጋ ከፍሎ ልጃቸውን ለማዳን ነው የሚጥሩት እና ይሄንንም ትዳር ለማዳን ነው እሳቸው ፍላጎታቸው እንጂ ለማፍረስ አይደለም። ግን አብዛኛው ግን የሚመስለው በቃ ጋሽዬ ትዳሩን እንደማይፈልጉት ጋሽዬ አብሮ እንዲሆኑ እንደማይፈልጉ አይነትም የሚያስቡ ሰዎች አሉ። ግን እንደዛ አይደለም። እርግጠኛ ነኝ እነሱ አብሮ ይሆናሉ። ሄርሜላ ናት ኋላ ላይ ልትቀር የምትችለው። ሄርሜላ ናት ነገ ላይ የማይሆን ነገር ውስጥ ልትገባ የምትችለው ማለት ነው። ለምን ሄርሜላም ትናንትና በሰው ትዳር ላይ በኮንፊደንስ ነበር ስታወራ የነበረው። አሁን ላይ ሰላም አግኝቷል። አሁን ላይ ከኔ ጋር በጣም ደስ የሚል ነገር እያሳለፈ ነው ያለው። አንቺ ጭቅጭቅና ንዝንዝ ነው እንጂ የምታውቂው ምን የምታውቂው ነገር የለም። ቢያንስ ፍቅር አሰጣጥን ከኔ ተማሪ ስትላት ነበር ለሩታ ማለት ነው። ሩታ ደግሞ ከሷ በላይ ብዙ ነገሮችን ያደረገች ፍቅር ማለት ምን መሆኑን እንዳለበት ያሳየች ያስተማረች ዋጋ የከፈለች ናት። ለፍቅር ብዙ ዋጋ ከፍላለች። ይሄ ደግሞ ሁላችንም እውነታውን ልንደብቀው አንችልም እና ቢያንስ የጉዳዩ ባለቤት አንተ ሆነ ከሷ አለከከራችሁ በዛን ያክል ደረጃ መነጋገር አልነበረባችሁም። ያው ትናንትና ምን እንዳገረከርኳችሁ ያው አልፈልግም ብለሽኝ የለም ወይ ነው አጸፋዊ ምላሽ ነው። ስለዚህ ለምን በቃልሽ አትጸኝም አይነት ነገር ነው እየመሰለኝ ያለው እኔን ማለት ነው። ግን ደግሞ በዛም ወጣ በዚህ ወረደ ምንም ተባለ ምንም ግን እነሱ የሚለያዩ አይነት ሰው አይደሉም። በተለይ ደግሞ የወለደ ሰው አይለያይም፣ ሊለያይም አይችልም። ሄርሜላ ናት ነገ ላይ ኋላ ቀርታ ነገ በዙሪያ ያሉ ጓደኞቹ እነዚህ ሆይ 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 የሚሉት የማይሆን ነገር እንዲያስብ የማይሆን ነገር እንዲያደርግ የሚያደርጉት ጓደኞቹ ናቸው ኋላ የሚቀሩት። ግን እነሱ እየተጠቀሙ ነው። ለምን በነገራችን ላይ እስኪ አብዛኛውን ጊዜ ካያችሁ ደሃ ባለትዳር ወንድ ሌላ ሴት መታ ፍቅር እወድሃለሁ ስትለው ሰምታችሁ ታውቃላችሁ? አታውቁም። ምናልባት በቃ ያለውና ታዋቂ የሆነ ሳንቲም ገንዘብ ያለው ወንድ ሲሆን ብቻ ነው እንጂ አንድ ሴት መታ እንደምትወደው እንደምታፈቅረው የምትነግረው እንጂ ደሃን ወንድ ግን ማንም እንደዛ አያደርግም። ሲኖር ማንም ይወድሃል። የሆነ ጥቅማ ጥቅም ካንተ ያ ሰው ሲያገኝ ካንተ ጋር ይሆናል። አንተ ግን ከሌለክ ማንም ዞር ብሎ አይልክም። ስለዚህ ከአብርሽ የሚያገኙት ብዙ ነገር አለ። ከአብርሽ የሚጠቀሙ ብዙ ነገር አለ። ከአብርሽ ጋር በመሆናቸው ብዙ ታዋቂ ሆኗል። ብዙ ነገሮችን አድርጓል። ይሄ ነው ያ ነው ማለት አልችልም። ለምን ሁላቸውም አብዛኞቻችንም ስለምናቅ ማለት ነውና ስለዚህ እኛ የምንፈልገው ሁለቱ ታርቆ ሰላም ፈጥረው አብረው እንዲሆኑ ነው የምንፈልገው። በተለይ ደግሞ አንዳንድ ኦዲየንሶች ጋሽዬን መናገር ተገቢ አይደለም። እንደ ትልቅ አባት ሊከበሩ የሚገቡ አባት ናቸው። በጣም ደስ የሚሉ ግርማ ሞገስ ያላቸው አለ አይደለ የሆነ የምደነግጡላቸው አባት ናቸው እና አሉ አንዳንድ አጸያፊ የሆኑ ቤተሰቦች አሉ በየሶሻል ሚዲያ ላይ እየመጡ የሆነ አሽሙር አይነት ነገር ቢናገሩ ግን እሳቸው እንደዚህ አይነት ሰው አይደሉም። እሳቸው ለልጃቸው ነው ዋጋ እየከፈሉ ያሉት። አዎ ምናልባት ትናንት በተናገሩት አንዳንድ አለ አይደል አንዳንድ ቃሎች ሰዎችን ሊያስቀይሙ ይችላሉ። ያን ደግሞ እናንተ በማይሆን ነገር በተቃራኒ ባታዩት መልካም ነው። ቤተሰብ ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ባያላችሁ በሰላማችሁ ይብዛ። ባይ ባይ።